Gamata? Abatu. Nakai. Yes, good. Back. Woody. Asma awalun faskedus. Woody ketawa. ውዴ ምን ሆነሽ ነው? አይ ምን ላይ ነው? በኢየሱስ እስና ይልቀቀኝ። በፈጣሪ ስም ውዴ አስመሽባት እኮ እኔ ምን ሆነሽ ነው አንቺ? ውዴ ሄድ ተረጋጊ በእናትሽ። ቆይ በኋላ ምንድን ነው ችግርሽ? እኔ ላይ ነው አይደብርሽም እንዴ አንቺ? በእናትሽ ተይኝ። ምንድን ነው የምትዝረከረከው? እኔ ላይ ነው ታዲያ? ሄሉ ተረጋጊ። ምንድን ነው እያደረገች ያለችው? በቃ ይቅርታ በእናትሽ ይቅርታ። ኧረ በእናትሽ ናይ እኔ ላይ እኮ ነው። ምንድን ነው በእናትህ? በቃ እሺ አስታውካ ነው። ምን ችግር አለ ታዲያ? ምንድን ነው ይቅርታ የምትይው? ምንድን ነው እኔ ላይ ነው የምትዝረከረኪው? ሄሉ በእናትሽ እያመማት እንዴት ያለሽ? ዝም በል። እንዴት እንደሚያስጠላ ብታውቂ በእናትሽ። እኔ እንዴት ያስጠላኛል። ይቅርታ በእናትሽ። ሰላም ነው። ምን አገባኝ እኔ? ምን ይመለከተኛል እንዴ? ምንድነው? አይ ምን አይነት ነገር ነው? ይገማል እኮ በእናትህ። ሄሉ በእናትሽ ተረጋጊ። እንዴ ምን ሆነሽ? በጣም ይገማል እኮ። ምን ይሆናጋችሁ? ሶፍት አምጣልኝ እሺ በእናትህ። አባዬ ሄሉ ይቅርታ በእናትሽ። ደግሞ ይቅርታ ትይኛለሽ እንዴ? ምን ሆነሽ ነው? እኔ ላይ እንዴት ነው የምታስመስልሽው? ሄሉ በእናትሽ ተይ። ሄሉ ተይ ማለት ምንድን ነው? ጨርቅ አምጣ በእናትህ። ጨርቅ አምጣ። እኔ እጠርግልሻለሁ። ደግሞ በዛ ላይ እንዴት ነው የሚያስጠላው በጌታ። እኔ ይቅርታ በእናትህ። ይቅርታ አትበይኝ። እኔ በጣም ነው የምጠላው ይሄን ነገር። በጣም ነው የሚያስጠላው። እና እኔ ላይ ምንድን ነው? ምን ነገር ነው? እኔ እንዴት ያስጠላኝ። እሺ እኔ አጥብልሻለሁ። በቃ አልፈልግም። ሄሉ ስንት ቦታ እያለ በእናትህ አንተ በጣም ይሸታል። እኔ እንደዚህ አይነት መዝረክረክ በጣም ነው የሚያስጠላው። እና እኔ ላይ ዞራ ምን አገባኝ? ይመለከተኛል። አንቺ ዝም በይ በእናትሽ። እመታሻለሁ። አይመለከተኝም። እሺ ዝም በይ በቃ። አትናጂ እንዴ! እርጉዝ እኮ ናት። ምን ሆነሽ ነው አንቺ? ስቀፍ ብታይ እንዴት እንደሚያስጠላ። አንቺ ምን ሆነሽ ነው? ይቀፋል። በጣም ነው የሚያስጠላው። ምን እንደዚህ የምትሞላቀቂው? በእናትህ ተወኝ። ይቅርታ አትበይ ደግሞ። ይቅርታ እያለቀሰች አንቺ እንደዚህ ይደረጋል? አይመለከተኝም። እኔ ካንቺ አልጠብቅም። በቃ ሟት እኮ ነው። እንዴ አትረጃትም እንዴ? አንቺ እንዴ ውዴ በቃ እንትን አትበይ። እና ታዲያ እኔ ላይ ነው ሙሉ የምታወጣው? እሺ እኔ ላይ ነው የምታወጣው ወይስ አውቀሽ ነው ያደረግሽብኝ? ኧረ በእናትሽ ነው ሄሉ ተረጋጊ። አውቃ ነው ያደረገችው። ልቀቅ በእናትህ። ሄሉ ምን ይሆንሽ ነው? እንዴት ይገማል? አንቺ ሄሉ ምን ሆነሽ ነው? ይሸታል በጣም። እኔ እንዲህ ነገር አልወድም። አይናሽ ነው እኔ እንዳለ ሰውነቴ ሙሉ እንዳለ። አንቺ አይደብርሽም እንዴ? ቆይ አይደብርሽም? ሳላቅ ነው ደግሞ ታለቅሻለሽ እንዴ? እኔ እኮ ነኝ ማልቀስ ያለብኝ። ሄሉ በእናትሽ አትንካኝ በቃ። አንተ ደግሞ ለእሷ አግዘህ ነው የምትናገረኝ? እንጋባይ ምን በተበታለ ሄሉ አንቺ ግን እንደዚህ ይደረጋል? በእናትሽ ነው ለምን ለማትረ ነይ ልጠብሽ እንውሰድ። አልፈልግም በቃ። ነይ እዛ እናትህ ተወይና ነው በእናትህ። ሄሉ አንቺ እንዲያመማት ታስጨነቂያለሽ። ሁሉም ነገር የሚያስጠላ ነገር እኮ ነው እኔ ላይ ፈሰሰው። ትውከት እኮ ምን አዲስ ነገር አለ? ምን አዲስ ነገር አለ? አንተ ላይ ቢሆንሳ በቃ እንዴ ሆነ። እኔ እኮ ገና ነው እየገባሁ እኮ ነው ያለሁት። እሺ አውቃ ነው ታዲያ? እኔ ይሄ ነገር በጣም ነው የምጠላው ሲጀመር። አሟት እኮ ነው አውቃ እኮ አይደለም ሄሉ። እና እኔ ይመለከተኛል? ኧረ ሄሉ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አውቃ ነው እንዴ ያደረገችው? እኔ በጣም ነው የምጠላው ሲጀመር ይሄን ነገር። አይደለም በቃ ሄሉ አንቺ ይጠርግሻል ባባዬ። ሂድ ውሃ ይዘና በሱ ሂድ ውሃ ይዘና አባዬ። አውቃ እኮ አይደለም ሂድ አባዬ ውሃ ይዘና ቶሎ በይ ሂድ ውሃ ይዘና። ሄሉ አውቃ እኮ አይደለም። ለምን አንቺ እንደዚህ የምትሆኚ? ሲጀመር እንዴት እኔ ላይ እንዴት አደርጋለች? ሄሉ አውቃ እኔ ስለሷ እርግዝና ይመለከተኛል? አረ ሄሉ አንቺ አክስት እኮ ነሽ። አክስት እኮ ነሽ። አይመለከተኝም። እና እኔ ቆሻሻ ላይ መደፋት ነበረበት? ወዳ እኮ አይደለም ሄሉ አውቃ ነው እንዴ? ድንገት ምናምን ያለሽ እንዴ? ይሄ እኮ በጣም ያስጠላ ነገር ነው። አየሻብልሻለሁ በእናትሽ። እሺ ተረጋጊ በቃ። እየሸከከኝ እንደሆነ ሄሉ ከዚህ በላይ ላፊ አትናገሪ። ልብስሽን ልጠብልሽ፣ ነይ ውሃ ልጨምርልሽ። እንሂድ። ያው መታጠቢያ እኮ አለ። በእናትህ ተወኝ። ወደዛ አልፈልግም። የሚገማ ነገር እኮ ነው ላይ የፈሰሰው። ሄሉ በእናትሽ በቃ ፕራንክ ልናደርግሽ ፈልገን። ያ ምን ፕራንክ ነው? አይመለከተኝም። እኔ እንደዚህ አይነት ፕራንክ አለ እንዴ? አያገባኝም። እኔ በእናትህ ዞር በለው። በቃ ፕራንክ ነው። በጣም ያስጠላል። እሺ እኔ ላይ እንዴት
ትቀዳዳለች። ያው በለው እኮ ዞሮ ዞሮ ያው ነው። በእናትህ አሳያት ውዴ፣ ፕራንክ ነው። አይመለከተኝም እኔ ስለእናንተ ፕራንክ። ይኸውና ይኸውና ይኸው ፕራንክ ነው። አልፈልግም። ምን አገባኝ እኔ? በቃ ፕራንክ ነው። ምን አገባኝ እኔ? አበታት ወደዛ አሰበኝ። ትጀመር አውቃ ነው ያደረገችው እኔ ላይ። ሄሉ ፕራንክ ነው። የምን ፕራንክ የለም። በፕራንክ ሰበብ ነው እኔ ላይ አውቃ ያደረገችው። ሄሉ እንደዚህ እንደ ክፋታ ተበይኝ ነው ሲጀመር። ሄሉ ከዚህ እኮ ነው የፈሰሰው። ራሴ ላይ እንዲያፍስስ ላሳይሽ ገና ከመምጣቴ እኔ ላይ እንደዚህ አይነት ነገር ታደርጋላችሁ? ፕራንክ እኮ ነው። ምን ማለት ነው ፕራንክ ነው? ምን ማለት ነው ሲጀመር? አንቺ ልጅ ረፊ አገባኝም ሲጀመር እኮ ነኝ። አገባኝም ስለናንተ ፕራንክ ነው። ምን አገባኝ እንዴ ፕራንክ ስለዚህ እንዴት እኔ ገና ይኸውና እያየህ ካለ ልጆች ጋር ከእንደገና ልሄድ ነው ያለው እኮ ይኸውና እኮ ይሄ እኮ ፕራንክ እኮ ነው። እዚህ ስር እኮ የነበረው እኮ ነው። አይመለከተኝም። እኔ ፕራንክ ሆነ ምን ሆነ አያገባኝም። እኔ ስለናንተ ፕራንክ ሄሉ እያየሽ ፕራንክ አውቃ ነው ያደረገችው ሲጀመር። ኧረ ውብዬ ንገሪያት ፕራንክ እንደሆነ። አውቃ ነው ያደረገችው ማሪ ነገር አውቃሽ ነው ያደረግሽው ሲጀመር። አይደለም ፕራንክ ነው አይደለም ምናምን አትበይ ሲጀመር። እኔ ምን ይመለከታል? እኔ ይመለከተኛል ወይ ናበይ እኔ ደው አክብሬሽ እኮ ነው ሲጀመር። ሄሉ በቃ ፕራንክ ነው። ላይ እኔ እኮ ገና ነው ከውጭ የገባሁት። ገና ከመግባቴ ነው እንደዚህ የሚደረገው። በእናትህ ዝም በል። ይቅር በይኝ። ይኸውና ይቅር አያገባኝም። አይመለከተኝም። እንደዚህ አትሁኝ። አይመለከተኝም። እኔ ነፍሰ ጡር እኮ ነው። ለምን ምን አገባኝ እኔ? ምን አገባኝ? አባዬ ምንድን ነው የምትለው? ምን አገባኝ እኔ? እሺ በቃ እሺ ይቅርታ አልን እኮ አልፈልግም። ስለናየነከን ይቅርታ አልፈልግም። ፕራንክ ነው። ያውና ደህና ነገር ያደርጋችሁ መሰለኝ። ያው መገቢያ ውስጥ እንትን አለ። ካሜራ አለ። ምን ያገባኛል እኔ? ፕራንክ እኮ ነው። ምንም አገባኝ። ከዚህ እኮ ነው የደፋችብሽ። ኧረ ሄሉ እንደዚህ አይደረግም። በእናትሽ ምንድነው እንደዚህ ነው እንግዳ የምትቀበሉ? በቃ ሄሉ ያጋጥማል። ፕራንክ ነው እኮ አይደል? በአንድ ቃል ውጪ ማለት ቀላል እኮ። ኧረ ሄሉ በእናትሽ ችግር የለውም። አልፈልግም። እሺ እኔ ቀሚስ ላምጣልሽ። አልፈልግም። እኔ አልፈልግም። በቃ ምንም ነገር አልፈልግም። ምንም ነገር እኔ አልፈልግም። ኧረ ውብዬ አንድ ነገር ቢያት በእናትሽ ልሂድ እያለች እኮ ነው። አባይ ውሃ ይዘህ ልቀቂኝ። በቃ ምንም ነገር እንዳትነኪኝ። እንድትነኪኝ አልፈልግም። ዞር በሉ በቃ አያገባኝም። ይቅርታ። እሺ እኔ ይቅርታ ለእሷ ነው ይቅርታ ጠየቅኩኝ እኮ። ይሄን ለምንድን እንደዚህ የምታስቀይም? ምንም ነገር አልፈልግም ሲጀምር። ችግር የለም። እሺ በቃ ይቅርታ። አውቀሽ ነው ያደረግሽው። አለቀ በቃ። አውቀሽ አድርገሽ ይቅርታ መጠየቅ ምንም ዋጋ የለውም። ሰው አውቃ አድርጎ ይቅርታ አይጠይቅም። ልቀቂኝ። እኔ አጥብሻለሁ። አልፈልግም። ልቀቂኝ። እኔ አጥብሻለሁ። እኮ ትውከት አይደለም የሚሆንሽ ነው። ልቀቂኝ በእናትህ ነኝ። ልቀቂኝ። እሺ ላጽዳልሽ ነው። አትንኩኝ። በቃ ሄድላችኋለሁ። ለምንድን ነው ሄድላችኋለሁ የምትይው? እንዴት እንደሚገማ ብታውቂ። ያው በጣም ነው የሚሸተው። ሰውነቴ ሁሉ እየሸተተ ነው ያለው። አይደለም እኮ ትውከት አይደለም። በልምስሽን ጠንሽ ያው ነው ዞሮ ዞሮ ያው ነው። ከትውከት ምንም አይተናነስም። ሲጀመር አይተናነስም። የባባ እኮ ነው። ባባ እየጠጣ ያስቀረው እኮ ነው። ሄዱ ምን አገባኝ እኔ? አይመለከተኝም። አይመለከተኝም። እንዴት እኔ ላይ እንደዚህ ታደርጋለሽ? አልፈልግም። እኔ አልፈልግም። ምን ፕራንክ ነው? ይሄን ፕራንክ ኧረ እንደዚህ አይነት ፕራንክ ምን አይቼ አላውቅም። ሲጀመር በቃ ይቅርታ አንሽ እኮ አልፈልግም። ምንም ነገር በቃ ያይሻት ነፍሰ ጡር እኮ ለምን ታስጨንቂያለሽ? ባኝ ስለሷ እሺ ይቅርታ አልኩሽ አይደል? ፕራንክ ነው ደግሞ አልኩሽ አይደል? እኔ ተጨነቅኩኝ እኮ በእናትሽ ውብዬ ዝም ትያታለሽ እንዴ? ምን ልክ ነው? እኔ አለቀል የለም። እሺ ሲጀመር እሺ ተረጋጊ። በቃ አስቀምጪ፣ ቦርሳሽን አስቀምጪ። አላስቀምጥም። እኔ እመታሻለሁ። በቃ ፕራንክ ነው አልሽ። ፕራንክ ነው በቃ ለመታሽ ፕራንክ ነው አልኩሽ አይደል? እንዴ በቃ ተጀምሯል። ና ደብድበኝ፣ በቃ ደብድበኝ። በእናትሽ እቺ ምን ደብድበኝ። አንቺ ፋራነሽ እንዴ? ና ደብድበኝ። ፋራነሽ እንዴ? ቆይ ልቀቂኝ፣ አትንኪኝ። አንቺ ደግሞ አንቺ ፋራነሽ እንዴ? ፕራንክ ቆይ ፋራነሽ አንቺ? አዎ ፕራንክ አታውቂ ነው። ምን እየሆንክ ነው? ከላውሽ ለምን ሚዲያ ላይ እንትን ያልኩት ነው። በቃ ረፍ። ኧረ እቺ ነው እኔ ላይ የሚገማ ነገር አፍስሳችሁ ተመለሰ። ፕራንክ የሚገማ አይደለም፣ ትውከት አይደለም፣ ፕራንክ ነው። ዞሮ ዞሮ አልፈልግም። እኔ አንዴ ደፋሽብኝ እኮ ደፍተሽብኛል እኮ። ማርያምን ለባባ የተዘጋጀ ጁስ ነው። ለምንድን ሌላም ነገር ካላቅታችሁ ምናምን ለምን ከዛ ከሽንት ቤት አንቺ ላይ ነው ሰገራ ማፍሰስ ነው ጀርባሽ ላይ። አንተ ረፍ በእናትህ። ታሳዝነሽኛል የምር። እኔ በጣም ነው ያዘንኩት። እኔ ራሱ አላዘንኩም። አክብሬያችሁ ስለመጣሁ ነው። ብዙ ነገር ነው ማሽተት ከፈለግሽ ማሽተት አይደለም። ምንም ተከታተል ላሳይሽ። ሄሉ አትንኪኝ። አንቺ አውቀሽ ነው አፈሸሽው። ሄሉ አውቀሽ ነው አትበይ፣ አውቀሽ ነው አትበይ። በቃ አውቃ አደረገችው። አውቃ አይደለም፣ ምንም ፕራንክ አይደለም። ይሄ ፕራንክ ነው። ይሄውና በዚህ እኮ ነው። ይሄ አሽቺው ቅናት አድርገሽ ነው። ካሜራ እኮ እዛ ጋር ነው። አይመለከተኝም። ስለ ካሜራው ካሜራው ነው የምትልም ነገር። ኧረ እኔ በቃ እኔ ረቺ መስዋዕት ከልጆች ጋር ወጥቼ እንደምገናኝ ስትጀምር ታውቂያለሽ አይደል? እንዴት እንደዚህ ታደርጊያለሽ? እሺ ልብስ ይቀየር። ምን አገባኝ እኔ? አልቀይርም። በቃ ሄዳለሁ። ሲጀመር እንደዚህ ሆነሽ ሄድ የምትሄጂው
እንዴ ምን ሆና ነው እቺ ልጅ? ቆይ ምን ሆና ነው ምናምን ትላለህ? ከመጀመሪያው ናችሁ ባልሽ ተቀያየረው። ከመጀመሪያው እንደዚህ የምትናገረው ለነገሩ ምናምን ማን ክብር ይሰጠኛል? በቃ ክብር ጉዳይ አይደለም። የክብር ጉዳይ ነው። ብታከብሪ ነው ያለሽ አይደለም። ፕራንክ ታደርጊ አይደለም። በቃ እኔ ልታሳብጂ ነው አይደለም። ልበድ ነኝ። እንዴት እኔ እንደዛ አድርጋለች እሷ? ሲጀመር ሄሉ ፕራንክ እናንተ ደግሞ አክብሬ ነው የመጣሁት እዚህ። እናንተ ብዬ እኮ ነው የመጣሁት እዚህ ቤት። እኛ ምን አደረግን? አባረንሽ? ምንድን ነው የሚያስለቅስሽ? እኔ እኮ ነው ማልቀስ ያለብኝ። ዝም በይ በቃ። ምንም ያስለቅሳል? አትንካኝ። እኔ እሺ ዝም በይ እረፊ። ፕራንክ ነው ተባይ። ፕራንክ ነው። እሺ ታቃጥላችሁኝ። እኔም ሳላቃጥላችሁ አልወጣም ከዚህ ቤት። አለቀ በቃ። ፕራንክ ነው እኮ በቃ። 10 ጊዜ ፕራንክ አትበል። አይመለከተኝም ስላንተ ፕራንክ። አውቃ ነው በቃ እሷ ያደረገችው። ሄሉ ውብዬ አንቺ ላይ አውቃ። ይሄ እኮ ደግሞ አንቺን እኮ ሄሉ ስለምታቀርብሽ እኮ እንደዚህ ያደረገችው አይደል? ሌላ ሰው ላይ እንድታረጋለች። የምርህን ገና እኮ ቤት መጥቼ ማለት ነው ውሃ ራሱ አልጠጣውም በስርዓት። እሺ ውብዬ አታልቅሽ። ውሃ ራሱ አልጠጣውም። ሄሉ ያማቴና እንዴ ታውቂያለሽ እንዴ? ወደ ላይ ይላታል እኮ። አይመለከተኝም ስለዛ ጉዳይ ነው። አንቺ አክስቱ አይደለሽ እንዴ ለሚወለደው? ና ያትንካኝ። አክስቱ አይደለሽ እንዴ? አይመለከተኝም ትያለሽ እንዴ? ቆይ ለነገሩ ምንድን ነው አሳብሽላችሁ? ችግር የለውም። በእናትሽ አልፈሽ ተቀመጪ። ሄሉ አንቺ ምንድን ነው እንደዚህ አትንካኝ። በቃ አልፈልግም። የምንም ይቅርታ የለም። እየመታኝ ነው እንደታምደ አልፈልግም። አልሰማሽኝ እኮ አልፈልግም። በቃ እኔ ምን ጥፋት አጠፋሁ? እኔ ያጠፋሁት ነገር አለ ወይ ንገሪኝ። አንቺ እኮ ነሽ የጀመርሽው ሁሉን ነገር። እኔ ያጠፋሁት ነገር ምንም የለም። እራሷ ናት የጀመረችው። አትጠበኝ፣ አልፈልግም። እራሷ ናት የጀመረችው ሁሉን ነገር። እሺ ውዴ ይቅርታ ጠይቂያት። ይቅርታ በያት በቃ ሄሉ። እሺ ይቅርታ አድርጊላት ሄሉ። ተይ ልትመቻት ነው እንዴ? ቁጭ በይ እሺ። በእናትህ ዞር በል እንዴ። ልጅቷ አበደች እንዴ? ቆይ ተቀመጥሽበት ድጋሚ? አልተቀመጥኩም። አረ በፈጣሪ ሄሉ አንቺ ከመጀመሪያው እንደዚህ ሆንሽው። ዝጋሽ አሁን። አረ በፈጣሪ ስም። አረ ከአንቺ ጋር እኔ ከዚህ በኋላ ቪዲዮ ከሰራው ሄሉ ዘጋዋለሁ። እኔም ትቼልህ ነው